የነ ሰራዊት ፍቅሬ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። እነ ሰራዊት ፍቅሬ ከፊንቴክ ጋር በተያያዘ ፍርድ ቤት ዛሬ ቀጠሮ እንዳላቸው ነግሬያችሁ ነበረ። በዛሬው ዕለት እንግዲህ እነ ሰራዊት ፍቅሬ ፍርድ ቤት የቀረቡበት ዋናው ምክንያት ክሳችን ከፊንቴክ አማራጮች ጋር ይለይና ለብቻው ይታይልን በሚል ነበረ። ከዚህ ቀደም ፖሊስ የጠየቀባቸው 12 ቀናትና ፍርድ ቤት የፈቀደው ማለት ነው። በዛ ላይ ይግባኝ እንጠይቃለን የሚል ነበረ። በዚህ መሰረት ፍርድ ቤቱ ይግባኛቸውን አጽድቆ ዛሬ ጉዳያቸውን ተመልክቷል። ዛሬ ፖሊስ ፍርድ ቤት ቀርቦ የራሱን ሀሳብ አስረድቷል። በዚህ መሰረት ፖሊስ አርቲስቶቹ እስካሁን ድረስ እነዚህ ከፊንቴክ የወሰዷቸውን መኪኖች አላስረከቡኝ የሚልና ሌሎችን ምክንያቶችን በማቅረብ የምርመራው ጊዜ ከዚህ ቀደም በተፈቀደው መሰረት 12 ቀናት እንዲቀጥል ጠይቋል። ይህን ሰራዊት ፍቅሬ ጠበቆች ፍርድ ቤቱ ከመጀመሩ በፊት ችሎቱ በዝግ እንዲሆንላቸው ጠይቀው ነበረ። ይህም የሆነበት ምክንያት በፍርድ ቤት ውስጥ በጣም ብዙ የፊንቴክ ተበዳዮች መፈክር ይዘው ተገኝተው ነበረ። መፈክር የያዙትም ሰዎች በጣም ችሎቱ በሙላቱ ዳኛው ይውጡ ሲባሉ የተወሰኑት እንዲቀነሱ ማለት ነው ጩኸት አሰምተዋል። እነዚህ ሌቦች እያሉ ሌቦቹን ቁጭ ለመካት አለብን በሚል በችሎቱ ውስጥ ጩኸት ማሰማታቸውን ሰምተናል። ሆኖም በፖሊስ እንደተደረገው ችሎቱ የሚችለው ሰው ቁጥር ብቻ ተቀምጦ ተካቷል። ዳኛውን በዝግ ችሎት አላደርግም በሚል ችሎቱ እንዲቀጥል ወስነዋል። በዚህ መሰረት ፍርድ ቤቱ የነ ሰራዊት ፍቅሬን ጉዳይ ከተመለከተ በኋላ ፖሊስ ለሰኞ 8 ሰዓት መዝገቡን ይዞ ፍርድ ቤት እንዲቀርብ አዟል። ከሰኞ በኋላ መዝገቡን ከተመለከተ በኋላ የነ ሰራዊትን ይግባኝ ውሳኔ እንደሚሰጥበት አስታውቋል። እነ ሰራዊት ፍቅሬ ወደ እስር ቤት በሚመለሱበት ጊዜም መፈክር የያዘው የፊንቴክ ተበዳይ ፍትህ ይሰጠን በሚል የተለያዩ ተቃውሞችን